ማህፀንሽ ውሃ ቋጥሯል፣ ሲስት አለብሽ ተብለሽ ታውቂያለሽ? ይህ ቪዲዮ ላንቺ ነው። እስከ መጨረሻው ስትከታተይ በቂ ምላሽና ማብራሪያ ታገኛለሽ። እስከዛ ግን ለቻናሉ አዲስ ከሆንሽ ሰብስክራይብ ማድረግ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሽ። ማህፀን ውሃ መቋጠር በትክክለኛው አገላለጽ የዘር ፍሬ ውሃ መቋጠር ወይም ኦቫሪያን ሲስት የሚባለው የዘር ፍሬ ላይ ውሃ የቋጠሩ ነገሮች ሲፈጠሩ ነው። እነዚህ ውሃ የቋጠሩ ነገሮች በመውለጃ ዕድሜ ያሉ ሴቶች ላይ ብዙ ጊዜ ኖርማል ወር አበባ ዑደትን ተከትለው የሚፈጠሩና በራሳቸው ጊዜ የሚጠፉ ሲሆን አንዳንድ ሁኔታዎች ላይ ተጨማሪ ምርመራና ሕክምና እንዲሁም ደግሞ ድንገተኛ ሕክምና ሊያስፈልጉ ይችላል። ስለዚህ አይነቱን ማወቅ እጅግ አስፈላጊ ነው። አይነቶቹን ስናይ አንደኛው አይነት ፋንክሽናል ኦቫሪያን ሲስት፣ ሁለተኛው አይነት ቾኮሌት ሲስት እንላቸዋለን። ሶስተኛው አይነት ደርሞይድ ሲስት የሚባሉ አሉ። ሌላም ሲስት አዲኖማ የሚባሉም አሉ። ከካንሰር ጋር የተያያዙም አሉ። ፋንክሽናል ኦቫሪያን ሲስት የምንላቸው የወር አበባ ዑደትን ተከትለው የሚፈጠሩ ኖርማል ተፈጥሮን የሚከተሉና ብዙ ጊዜ ችግር የማያመጡ ናቸው። እነዚህ ሁለት አይነቶች ሲሆኑ አንደኛው ፎሊኩላር ሲስት የሚባሉ ናቸው። በየወሩ ከዘር ፍሬ አንዳንድ እንቁላል መለቀቅ ይኖርበታል። አንዳንድ ጊዜ ግን ይህ እንቁላል መለቀቁ ሂደት ሳይከሰት ይቅርና እዛው ውሃ ቋጥረው ይቀራሉ። እነዚያም ውሃ ቋጥረው የሚቀሩትን ፎሊኩላር ሲስት እንላቸዋለን። ሌላኛው አይነት ፋንክሽናል ኦቫሪያን ሲስት የምንለው ሉቲያል ሲስት ወይም ተካሉቴን ሲስት የምንላቸው ሲሆን እነዚህ ተካሉቴን ሲስቶች ደግሞ እንቁላል አቃፊ ሴሎች እንቁላሉ ከወጣ በኋላ ከተለቀቀ በኋላ እዛው አበጥ ብሎ ውሃ ቋጥረው ሲቀሩ የሚፈጠር ሲስተም ነው። በነገራችን ላይ እነዚህ እንቁላል አቃፊ ሴሎች እርግዝና ከተፈጠረ እስከ 9 ሳምንት ድረስ ለእርግዝና ቀጣይነት እጅግ አስፈላጊ የሆነውን ፕሮጀስትሮን የሚያመርቱ ናቸው። አንዳንድ ሁኔታዎች ላይ ሊተልቁ ይችላሉ። ለምሳሌ መንትያ እርግዝና፣ እንግደ ልጅ እጢ ላይ እነዚህ በተለይ እስከ 2 ወር ድረስ በጣም ትልቅ ሊሆኑ ይችላሉ። ግን በራሳቸው የሚጠፉና ተጨማሪ ሕክምና ሊያስፈልጉ የሚችሉ ችግር የማያስከትሉ ናቸው። ሌላኛው ቾኮሌት ሲስት ሲሆን ቾኮሌት ሲስት የረጋ ደም በውስጥ የያዙ ኢንዶሜትሪዮሲስ ጋር ተያይዘው የሚፈጠሩ ናቸው። ሶስተኛው አይነት የዘር ፍሬ ውሃ መቋጠር ደርሞይድ ሲስት ሲሆን እነዚህ ደግሞ በውስጣቸው ጥርስ፣ ፀጉር ሊይዙ ይችላሉ። በነገራችን ላይ እንዲህ አይነቱ ብዙ ጊዜ ያጋጥመናል። እኔም ከ6 ወር በፊት ይህንን የሚታዩትን እኔ የሚሰራበት ቦምቤ መጀመሪያ ደረጃ ሆስፒታል ኦፕሬሽን አውጥቼዋለሁ። የስነ ደዌ ምርመራ አሰርተንም ደርሞይድ ሲስት እንደሆነ ያረጋግጠናል። ስለዚህ በውስጣቸው ጥርስ፣ ፀጉር የያዙ ሲስቶች ናቸው ማለት ነው ደርሞይድ ሲስቶች። እነዚህ የሚፈጠሩት ከልጅነት ጀምሮ የሚመጡ ከአፈጣጠር የሚመጡ ናቸው። ሌላኛው ሲስት አዲኖማ ሲሆን ካንሰር ያልሆኑ ናቸው። ሌላኞቹ የዘር ፍሬ ውሃ መቋጠር ካንሰር ባህሪ ያላቸውም ሊሆኑ ይችላሉ። እነዚህ ሲስቶች ምን አይነት ምልክት ሊያሳዩ ይችላሉ ካልን ብዙ ጊዜ ምልክት ላይኖራቸው ይችላል። ሳይታሰብ በተሰራ ምርመራ ሊታወቁ ይችላሉ። ምልክት ካላቸው ግን ከእምብርት በታች ወገብ ህመም፣ ሽንት ቶሎ ቶሎ መምጣት፣ ምክንያቱም ቦታ ስለሚይዙ ሽንት ፊኛ ላይ ጫና ስለሚያሳድሩ ሽንት ቶሎ ቶሎ እንዲመጣ ሊያደርጉ ይችላሉ። አንዳንድ ጊዜ ደግሞ የወር አበባ ህመም እንዲሁም ደግሞ በግንኙነት ጊዜ ህመም ሊያስከትሉ ይችላሉ። በተለይ ቾኮሌት ሲስት የሚባሉት ኢንዶሜትሪዮሲስ ጋር የተያያዙ ስለሆነ እንዴትስ ይታወቃል? በምርመራ ነው የሚለዩት ካልን ሁሉም መመርመር የሚችለውን ብዙም ውድ ያልሆነ አልትራሳውንድ ምርመራ እነዚህን ሲስት መኖራቸውን አለመኖራቸውን ማወቅ ይቻላል። አልትራሳውንድ በሆድ የሚታየው እንዲሁም ደግሞ በማህፀን የሚገባው አልትራሳውንድ ይህንን መለየት ይችላል። አንዳንድ ጊዜ ግን የካንሰር ስጋት ሲኖር፣ ሌላ አጠራጣሪ ነገሮች ሲኖሩ ሲቲ ስካን፣ ኤምአርአይ
ምርመራ ሊያስፈልግ ይችላል። ከዚህ በተጨማሪም የደም ምርመራ ሊሰራ ይችላል። የደም ምርመራ ቱመር ማርከር የሚባሉት ካንሰር አንቲጂን 125 ካርሲኖ ኢምብሪዮኒክ አንቲጂን እና ሌሎች እንደዚህ አይነት ምርመራዎቹን ሊሰሩ ሊያስፈልግ ይችላል። ስለዚህ ያንን ተከትሎ ያን አይቶ አመዛዝኖ ውሳኔ ለመስጠት እንዲረዳን ነው። ለሁሉም ደግሞ የሲቲ የኤምአርአይ ምርመራ እንዲሁም ደግሞ የደም ምርመራ ሊያስፈልግ ይችላል። እንደ አስፈላጊነቱ ነው የሚሰሩት። የዘር ፍሬ ውሃ መቋጠሮች እንዴት ነው የሚታከሙት የሚለው ሌላው ጥያቄ ነው። የዘር ፍሬ ውሃ መቋጠር እንደ ባህሪው ታይቶ ምርመራ ሊያስፈልግ ይችላል። እንዲሁም ደግሞ ሕክምና ሊያስፈልግ ይችላል። ሕክምና አይነቶቹ አንደኛው ክትትል ማድረግ፣ ቅድም ሳነሳ ብዙ ጊዜ ችግር የማይፈጥሩ ተፈጥሯዊው ወር አበባ ሂደትን ውደትን ተከትለው የሚመጡ ችግር የማያመጡ እንደሆነ ነግሬያቸዋለሁ። እንደዛ አይነቶቹን በአልትራሳውንድ ክትትል ማድረግ አንደኛው አይነት ሕክምና ነው። ሁለተኛው አይነት ብዙ ጊዜ ወር አበባ መዛባት፣ የወር አበባ ጊዜ ህመም ስሜት ወይም ዲስሜኖሪያ ጋር ተያይዞ ከሆነ የሆርሞን ሕክምናዎቹን እንሰጣለን። ሆርሞኖቹም ፕሮጀስትሮን እና ኢስትሮጅን የያዙ እነዚህ በተለምዶ ፒልስ ተብሎ የሚጠሩትን በመደበኛነት ለእርግዝና መከላከያ የሚያገለግሉትን መስጠት ሊያስፈልግ ይችላል። ይህንን መድኃኒት የምንሰጠው ተጨማሪ ሲስቶች እንዳይፈጠሩ በማሰብ ነው። ሌላውና ሶስተኛው አይነት ሕክምና የእነዚህን ውሃ መቋጠሮቹን ኦፕሬሽን ማውጣት ነው። ኦፕሬሽን ደግሞ ለሁሉም አያስፈልግም። የሚያስፈልግበት ሁኔታዎች አሉ። ለምሳሌ ትልቅ ከሆኑ፣ የተለየ ባህሪ ካላቸው፣ ድንገተኛ መጠምዘዝ ቶርሽን ከጠረጠርን ወይም መፈንዳት ከጠረጠርን ኦፕሬሽን ሊያስፈልግ ይችላል። ኦፕሬሽን ከተሰራ በኋላም የሚያጠራጥር ነገሮች ካሉ ስነ ደዌ ምርመራ ማሰራት አስፈላጊ ሊሆን ይችላል። ቅድም ሳነሳ ድንገተኛ ሕክምና ሊያስፈልጉ ይችላሉ ብያቸዋለሁ። መቼና እንዴት ነው? እነዚህ ሲስቶች በተለይ ትልቅ ከሆኑ ሊፈነዱ ይችላሉ። በዚህ ጊዜ የተለየ ምልክት ያሳያሉ። ምን አይነት ምልክቶች ናቸው? ትኩሳት ሊኖር ይችላል። በድንገት የጀመረ የሆድ ህመም ሊኖር ይችላል። ማስታወክ እና የመሳሰሉ ምልክቶች ሊኖሩ ይችላሉ። በዛ ሁኔታ የነዚህ የዘር ፍሬ ውሃ መቋጠሮች መጠምዘዝ እንዲሁም ደግሞ መፈንዳት ስለሚያጠራጥር ኦፕሬሽን ማሰራት አስፈላጊ ይሆናል ማለት ነው። በዚያ ሰዓት የዘር ፍሬ እጢውን ጭምር ሊጎዱ ይችላሉ። ምክንያቱም ከተጠመዘዘ በኋላ ወደ ዘር ፍሬው ወደ ኦቫሪው የሚሄደው ደም ስለሚቆም ኦቫሪው ይሞታል ማለት ነው። ያንን ቶሎ ኦፕሬሽን በመስራት የዘር ፍሬውን ማዳን ይቻላል። ስለዚህ እንደዚህ አይነት ምልክት ካለሽ ቶሎ ወደ ሕክምና ተቋም በመሄድ የዘር ፍሬሽን ኦቫሪ በጣም ብዙ ነገር ነው። ኦቫሪ ውበትሽ ነው፣ ኦቫሪ ጤናሽ ነውና ቶሎ ወደ ሕክምና ተቋም በመሄድ መታደግ ትችያለሽ። እንግዲህ በዛሬው ቪዲዮ ብዙ እንደተማራችሁበት ተስፋ አደርጋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንድታደርጉ ሰብስክራይብ አድርጉ። ያካላችሁ ያልገባችሁ ነገር ካለ እንዲሁም ደግሞ ከዚህ በፊት ሲስት የነበራችሁ በኦፕሬሽን የወጣላችሁ እና ደግሞ አሁንም ሲስት አለብሽ የተባላችሁ ኮሜንት ላይ ያሳውቁኝ። ሌሎቹም ጋር ደግሞ እንዲደርሳችሁ ሼር ማድረግ ላይክ ማድረግ እንዳይረሳ። እጅግ አድርጌ አመሰግናለሁ። በቀጣይ ሌሎች ቪዲዮዎችን እንደዚህ ጠቃሚ መረጃዎችን ይዤ እመጣለሁ። ቻናሉን ሰብስክራይብ አድርጉ እንዳትረሱ። እኔ ዶክተር ጌታሁን እባላለሁ፣ የማህፀንና ጽንስ ሕክምና ስፔሻሊስት ሐኪም። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ በደህና ሁኑ። እጅግ አድርጌ አመሰግናለሁ። እወዳችኋለሁ።